እግዚአብሔር በመካከላችን ተገኝቶ ያስተምረን። 5 መልእክቶችን አስተላልፌ በጸሎት ዘግተን ወደ ቤታችሁ ትሄዳላችሁ። 5 የመጀመሪያ ግን አንድ የመጽሐፍ ቅዱስ ቃል ልንገራችሁ። ሁላችሁ በሉ፣ አቤቱ በሉ፣ ድውይ ነኝና ፈውሰኝ በሉ። ድገሙ፣ አቤቱ ድውይ ነኝና። ሶስተኛ በሉ፣ አቤቱ። እሺ፣ መዝሙረ ዳዊት መዝሙር 6 ቁጥር 2 ላይ ነው የምናገኘው። ስለ ቃሉ በኋላ ነው የምነግራችሁ ማለት ነው። መልእክት 1 በጥያቄ እየጠየቁ ትምህርት ነው ውስጡ። እሺ፣ መልእክት 1 ጉባኤ ማለት ምን ማለት ነው ማወቅ አለባችሁ። አይደለም ነው የለባችሁም? አዎ፣ ጉባኤ ማለት ምን ማለት ነው? መልእክት 1 ይሄን እነግራችኋለሁ። ጉባኤ ማለት አንድነት ማለት ነው። የግዕዝ ቃል ነው። ጉባኤ ማለት አንድነት ማለት ነው። ኦርቶዶክሳዊነት በራሱ ጉባኤያዊነት ነው። እስኪ በሉ አንድ ጊዜ ኦርቶዶክሳዊነት በሉ። ምንድን ነው? ጉባኤያዊነት ነው። ኦርቶዶክሳዊነት በራሱ ጉባኤያዊነት ነው። ክርስቲያንነት ራሱ ጉባኤያዊነት ነው። ክርስቲያንነት ጉባኤያዊነት ነው። ይሄ ጉባኤ የመጣው ከየት ነው የሚለውን ልንገራችሁ። የመጀመሪያው ከእግዚአብሔር ነው። ከማን የመጣው? ጉባኤ ማለት ብዙ ሆኖ አንድ መሆን ማለት ነው። ጉባኤ ማለት ብዙ ሆኖ አንድ መሆን ማለት ነው። ለምሳሌ እግዚአብሔር አካሉ ስንት ነው? 3 ነው። ከዚያ ባህሪው ስንት ነው? 1 ነው። እግዚአብሔር 1 ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንዲህ ይላል፣ ስምዐ እስራኤል አሐዱ ውእቱ እግዚአብሔር አምላክከ። እስራኤል ሆይ ፈጣሪ እግዚአብሔር አንድ እግዚአብሔር ነው ስማ። ፀሐይ ብርሃን አለው፣ ክበብ አለው፣ ሙቀት አለው። ብርሃን የምንለው ጨረር የምንለው እዚህ የሚደርሰው ነው። ሙቀቱ የታወቀ ሙቀት ነው። ክበቡ የሚባለው ደግሞ እዛ ያለው ነው። ግን 3 ፀሐይ አይባልም። ስንት ፀሐይ ነው? 1 ፀሐይ ነው። አንድነት ነው። 3 ክፍል ያለው ግን ደግሞ የማይከፈል 1 ፀሐይ ነው። አብ ፀሐይ፣ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ አሐዱ ውእቱ ፀሐየ ጽድቅ ዘማርያም። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። አንድ የእውነት ፀሐይ ነው። እሳት ብርሃን አለው፣ ሙቀት አለው። እንደገና ደግሞ ፍም አለው። ግን አንድ እሳት ነው የሚባለው። አብ እሳት፣ ወልድ እሳት ወመንፈስ ቅዱስ እሳት። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት። አቡየ እሳት ወመንፈስ ቅዱስ ወአዩ ወአነ ብርሃኑ። አባቴ እሳት ነው፣ መንፈስ ቅዱስ ሙቀት ነው፣ እኔ ደግሞ ብርሃኑ ነኝ ይላል በቀለምንጦስ ሲናገር ለቅዱስ ጴጥሮስ ጌታ ሲነግረው። አባቴ እሳት ነው፣ መንፈስ ቅዱስ ሙቀት ነው፣ እኔ ደግሞ ብርሃን ነኝ ይላል። ስታነቡት ዕብራውያን ምዕራፍ 1 ቁጥር 3 ላይ እንዲህ የሚል ቃል አለ። በብዙ ነገር ብዙ መክፈልት አይዳ እግዚአብሔር ለአበዊነ እምትካት። እግዚአብሔር በብዙ ጎዳና ለአባቶቻችን በነቢያት አድሮ ተናገረ። ወለነሰ በዳህሪ መዋይል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ አሐዜ ኩሉ ዘውቱ ጸዳለ ስብሐቲሁ። ለእኛ ግን ሁሉን በፈጠረበት ሁሉን ወራሽ ባደረገው በዘመን መጨረሻ የክብሩ ጸዳል በሆነ በአንድ ልጁ ተናገረን ይላል። የክብሩ ጸዳል፣ ጸዳል ማለት ብርሃን ማለት ነው። ጸሎት ሃይማኖት ስትጸልዩ ከብርሃን የተገኘ ብርሃን ትላላችሁ አይደለም እንዴ? ብርሃን ከክበቡ ሳይለይ እዚህ ደርሶ ያበራል። ወልድ ከአባቱ ሳይለይ እዚህ መጥቷል። 3 ብርሃን አንልም። ሰው ልብ አለው፣ ሰው ቃል አለው፣ ሰው እስትንፋስ አለው። ነገር ግን ሰው 3 አይባልም፣ 1 ሰው ነው የሚባለው። ልብ አለው ያስባል፣ ቃል አለው ይናገራል፣ እስትንፋስ አለው ሕያው ሆኖ ይኖራል። ሰውየው ወይም ሴትዮዋ ግን 1 ሰው ናቸው። ህየንተ ልብ ዘዘየ ነአምሮ ለአብ ህዬ። በዚህ ባለው ልባችን ፈንታ አብን እናውቀዋለን። ህየንተ ቃል ዘዘየ ነአምሮ ለወልድ ህዬ። በዚህ ባለው ቃላችን ፈንታ ወልድን በቃልነት እናውቀዋለን። ህየንተ እስትንፋስ ዘዘየ ነአምሮ ለመንፈስ ቅዱስ ዘየ። በዚህ ባለው እስትንፋሳችን ፈንታ መንፈስ ቅዱስን እናውቀዋለን። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ልብ ቃል እስትንፋስ 1 ሰው ቢባል እንጂ 3 ሰው እንዳይባል አብ ልብ፣
ወልድ ቃል መንፈስ ቅዱስ እስትንፋሱ ነው ቢኖሩ አንድ መንግስት አላቸው፣ አንድ ባህሪ አላቸው፣ አንድ ሔዋን አላቸው፣ አንድ ዘመን አላቸው። ቃል ከልብ በኋላ እንደማይወለደው ሁሉ የወለዶ አብ እምድኅረ ዘመን አብ ልጁን ወልድን ኖሮ የወለደው አይደለም። አሐቲ ቅድምናሆሙ ለሥላሴ ሥላሴ በቅድምና አንድ ናቸው። የሚከፈል ገንዘብም የላቸውም። አብ ለልጁ እንዲህ የሚለው ነገር የለውም። ልጄ ይህ የኔ ነው፣ ያኛው ዓለም ደግሞ አንተ ትገዛዋለህ፣ ይሄኛውን መንፈስ ቅዱስ ይገዛዋል አይለውም። ወልድ አባቱን አባቴ ይህ የኔ ገንዘብ ነው፣ ያኛው ደግሞ ያንተ ነው፣ ምስራቁ ደግሞ የመንፈስ ቅዱስ ነው አይለውም። መንፈስ ቅዱስ አብን የባሕሪ ልቡናዬ አብ ያኛው ያንተ ግዛት ነው፣ መላእክት ደግሞ የኔ ናቸው፣ ሰዎች ደግሞ የወልድ ናቸው አይባባሉም። ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ገንዘብ ነው ብሏል። ሥላሴ አንድ ገንዘብ አላቸው። እግዚአብሔር አንድ ነው። ብዙ አምላክ ቢሆን ኑሮማ ተስማምተው መግዛት ውስጥ ሴት ተገኝቶ ይላል ቅዱስ አትናቴዎስ። ብዙ አምላክ ቢሆኑማ ብዙ ልብ ቢኖር ብዙ ቃል ቢኖር ብዙ እስትንፋስ ቢኖር ተከፋፍለው የሚገዙ ሶስት አምላኮች ቢሆኑ መቼ ተስማምተው በሰላም እንኖራለን? እያያቸዋቸው አይደለም እንዴ? ዛሬ ያሉ ሰዎችን አለመስማማታቸው እኛንም እንዳንኖር እያደረገን አይደለም? ገዢዎች መስማማት ሲያቅታቸው ተገዥ በሰላም መኖር ያቅተዋል። ስለዚህ እግዚአብሔር አንድ ነው። መሰንቆ የሚመታ ሰው ብዙውን ጭራ አንድ አድርጎ ሲቃኘው አንድ ድምፅ እንደሚያወጣው ሁሉ ብዙ ጭራ የሆነው ይህ ዓለም በአንድ ላይ መኖር የቻለው አንድ የሚቃኝ እግዚአብሔር ስላለ ነው። ይህንን ዓለም የሚቃኘው አንድ እግዚአብሔር ነው። እግዚአብሔር አንድ ነው። ከእግዚአብሔር አንድነት የፍጥረታት አንድነት መጣ። እስኪ በሉ ከእግዚአብሔር አንድነት በሉ። ምን አንድነት መጣ? የፍጥረታት አንድነት መጣ። ፍጥረታትን አስተባብሮ እግዚአብሔር ፈጠራቸው። ልብ በሉ። ከዚህ አሁን ካለንበት መሬት ስር ውሃ አለ። ከውሃው ስር ምን አለ ይመስላችኋል? እሳት አለ። ከእሳቱ ስር ምን አለ? ነፋስ አለ። እንደዚህ ሶስቱ ታች አለ። እንዴት ነው ተስማምተው የሚኖሩት? ለምንድን ነው ውሃው መሬቱን በጥብጦ እኛ ያልሰጠም ነው? ለምን ይመስላችሁ? እንደ ጂኦግራፊም ይላል እኮ አይደለም? 3/4 የመሬት ክፍል ውሃ ነው ይላል። ለምንድን ነው ያልጠፋ ነው? ውሃው በጥብጦ መሬትን ያላጠፋል ለምንድን ነው? እግዚአብሔር አጽንዐ ለምድር ዲበ ማይ ወረሰያ ከመ ኢታንቀልቅል። እግዚአብሔር ምድርን በውሃ ላይ አጸናት እንዳትነዋወጽም አደረገ። መኑ ውእቱ ዘሰቀላ ለምድር ዲበ ወኢምንትራቃ። ምድርን በውሃ ላይ አንጠልጥሎ በዚህ ላይ ጸንተሽ ኑሪ፣ ውሃም ሳትናወጽ ጀርባህን ለመሬት አስመችተህ ስጥ፣ ተሸከም ብሎ ሲያዘው ተሸክሞ እንዲኖር ያደረገው የማይረጋውን ውሃ የረጋ መሬት እንዲሸከም ያደረገ እርሱ እግዚአብሔር ነው። ነፋሱ ወጥቶ እሳቱን እንዳያነዳው፣ እሳቱ ወጥቶ ውሃውን እንዳያፈላው፣ እኛም ተበጥብጠን እንዳናልቅ ይህንን የሚጠብቅ እሱ ነው እግዚአብሔር። ጠበኞቹን አስማምቶ የሚያኖራቸው እግዚአብሔር ነው። ከዚያ ቀጥሎስ እኛን አስማምቶ ፈጥሮናል። እናንተ ምንድን ናችሁ? ውሃ። እናንተ ምንድን ናችሁ? እኔም ጭምር ምንድን ናችሁ? መሬት። እናንተ ምንድን ናችሁ? ነፋስ። እናንተ ምንድን ናችሁ? እሳት። ነፋሱ እሳቱን ግር ቢያደርገው እዚህ ውስጥ ያለው እኮ ነው። የነፋስ ጠባያችን የእሳት ጠባያችን ቢጣላው እሳት ጠባይ ነው የሚባለው፣ ጸባይ አይባልም። እሺ፣ ይህን ጊዜ እያረማችሁ ይሆናል። የገጠር አነጋገር መስሏችሁ፣ ትክክለኛው አነጋገር ነው፣ ግዕዝ ነው። እሺ፣ ጠባይ ነው የሚባለው፣ ጸባይ የሚባል የለም። ጠባይ ነው። የከተማ ሰው በገጠር ሰው ይስቃል። እውነት የገጠር ሰው የሚያበላሸው ብዙ አማርኛ አለ። ግን አንዳንዱ ግን የከተማው ክልስ ነው። ይሄ እንደተዳቀለ ጥጃ ማለት ነው። የከተማ ሰው አማርኛ ክልስ ነው። ይሁን ጉዳዩ አማርኛም ሆነ ምንም፣ እንግሊዝኛም አያጸድቅም፣ ግዕዝም አያጸድቅም፣ አማርኛም አያጸድቅም፣ ምንም አያጸድቅም። የሚያጸድቀው በእግዚአብሔር አምኖ ንስሐ መግባት ነው። ቋንቋ አያጸድቅም እንድታውቁት ማለት። ትግርኛም አያጸድቅም፣ ኦሮምኛም አያጸድቅም፣ አማርኛም አያጸድቅም፣ ወላይተኛም አያጸድቅም፣ ምንኛም አያጸድቅም፣ ዕብራይስጥኛም አያጸድቅም፣ አረብኛም አያጸድቅም፣ ምንም አያጸድቅም። የሚያጸድቅ ሃይማኖትና ስነ ምግባር ነው። በጌታችን በኢየሱስ ክርስቶስ ወንጌል አምኖ መኖር ነው የሚያድነው።
ስለዚህ እግዚአብሔር ሰዎች እኛን እንዳልኩ እንዴት አድርጎ እንደፈጠረን ልብ በሉ። አስማምቶ ነው የፈጠረን። አሁን ልብ በሉ እንዴት አድርጎ እግዚአብሔር እንዳዘጋጀን። ለምሳሌ ከእግር ጥፍራችን እስከ ራስ ፀጉራችን ጠቅላላ አይን ብንሆን ኑሮ አስባችሁታል? ሸሚዝ በለበስን ቁጥር ስናለቅስ መዋላችን እኮ ነው አይደለም? ነው አስማምቶ ነው። አንዱ በአንዱ ጣልቃ አይገባም። የድርሻውን ነው የሚሰራ። አይን እንደው ዛሬስ ማየት ሰለቸኝ፣ እስኪ አንድ ወር ጆሮ ልሁን አትልም። ይሄ ነው ሸጋ እኮ በሰላም መኖር የቻሉት ለዚህ ነው። ጆሮ እንደ ሁልጊዜ መስማት መረረ፣ እስኪ ደግሞ አይን ልሁን አይልም። ጭንቅላት እኔ ላይ ቁጭ ብዬ ሰለቸኝ፣ እስቲ እንደ እግር መራመጃ ልሁን ቢል ይፈርጣል። ዱባ ማለት እኮ ነው ይሄ እኮ ይፈርጣል። የላዩም ወደ ታች ሄዶ አይረባም፣ የታችም ወደ ላይ ሄዶ አይረባም። ሁሉ በስርዓት ተጋጥሞ